ያው ወደ ገጠር ተስቲ ነው እንግዲህ የመጣሁት። የገጠር ልጅ ነኝ እና ከአንደኛ ክፍል እስከ 12ኛ ክፍል አንደኛ ነበር የምወጣው። ብዙ መምህራኖች የሚመክሩኝ አዲስ አበባ ስትሄድ በቃ የሆነ ሊበላሽ ይችላል፣ ትምህርቱን ሊተው ይችላል የሚል ነገር ነበረ። የመጀመሪያዋን ቀን አስታውሳታለሁ። ይዞኝ የመጣው ልጅ እጄን ግጥም አድርጎ ዝጋ ይዞኝ በቃ ለምን እንደሆነ አላውቅም፣ እጄ በጣም አሞኝ ነው የደረስኩት ከአውቶቢስ ተራ እስከ ቤት እስከምደርስ ድረስ ማለት ነው። እና አጥንተሃል ሲባል ራሱ ያጠና ሰው አላጠናሁም ነው የሚለው። በጣም ይደብቃል የገጠር ልጅ። እዚህ ልጆች እንዳይተናኮሉህና እንዳያውቁብህ አለማወቅህም ማሳወቅ አለብህ እና ወደኋላ መቀመጥ አለብህ ብለው መከሩኝ። እንግዲህ እዛ ጎን ያሉት እንግዲህ በቃ ፀጉራቸው የሚሉ ልጆች ናቸው እና እነዛ ልጆች አንደኛ ሲወጡ የነበሩ ልጆች በጣም መጨነቅ ጀመሩ፣ መደናገጥ ጀመሩ። እና ምን ይሄ ራሱን የማይጠብቅ እንዴት ነው የምትመርጠው አለ ማለት ነው። 40 ነበሩ እና ሁሉንም 40 እኔ ብቻ ነበርኩ ግቢ ውስጥ ያገኘሁት። በጣም ከሚያዝናኑ ነገሮች ትምህርት ነው። መብራት ፖል ስር ቁጭ ብዬ አነባለሁ። 99.5 ነበረ እንትን ያመጣሁት እና ትምህርት ቤቱ በጣም ነበር የደነገጡት። እንደዚህ አይነት ይቻላሉ የሚል ነገር ማለት ነው። እና ኳስ ተጫውቼ አላውቅም። ከሽማግሌዎቹ ጋር ቁጭ ብሎ ዳር ላይ የሚቀመጡ ሽማግሌዎች አለ። ከእነሱ ጋር ቁጭ ብዬ ነው ወሬ የማወራው። እና እሑድ ቅዳሜ ሲመጣ በጣም የሚያስተክዘኝ ጊዜ ነው። በነገራችን ላይ ከጥበቃዎቹ ጋር በጣም ጥልቅ የሆነ ፍቅር ነበረኝ። በዚች እንትን አክታውን ተቀበልና ይዘህ መጥተህ እዚች በር ውስጥ ሳር ነገር አለ፣ እዚች ሳር ጋር አስቀምጣት እና ሄድ። መምህር ሲቀር በቃ ቾክ ይዤ ካሁን በኋላ እኔ ሐኪም ነው መሆኑ አልኳት። ለምን የዛን ዕለት ሄጄ አንደኛ ሜዲሲን ጥቁር አንበሳ እየመረጥኩ ነው። ሰላም ጤና ይስጥልኝ ውድ ላንሴት ፖድካስት ተከታታዮች፣ ወደ ላንሴት ፖድካስት በሰላም መጣችሁ። በየሳምንቱ ለእናንተ ውድ ተከታታዮቻችን የተለያዩ ሐኪሞች ይዘን መተን የምናቀርብ ሲሆን በዛሬ ፕሮግራማችን በታካሚዎቹ በጣም ተወዳጅ የሆነ እንዲሁም በቻሪቲ ስራዎች በጣም የሚሳተፍ እናም የላንሴት ሄልት ሰርቪስስ 23 ሼር ሆልደሮች ውስጥ አንዱ የሆነውን ሐኪም ዘንላችሁ መተናል። ዶክተር ራስዎትን በማስታወቅ። ዶክተር ገለታው ተሰማ እባላለሁ። በሙያዬ የአጥንት ሕክምና ሰብ ስፔሻሊስት ነኝ። በመገጣጠሚያ ቅየራዎች እና ፐልቪክ አስታውለም በሚባለው ሰብ ስፔሻሊስት ነኝ። በጣም ጥሩ። ዛሬ እንግዲህ ከመጀመሪያ ጀምሮ ከትውልድ ጀምሮ ነው ስለአንተ የምናወራው። በጣም ኤክሳይቲንግ የሆነ ፖድካስት ኤፒሶድ ነው የሚሆነው እና ዶክተር ገለታው የት ተወልዶ አደገ? ወደ ገጠር ተስቲ ነው እንግዲህ የመጣሁት። የገጠር ልጅ ነኝ እና ከአዲስ አበባ 183 ኪሎ ሜትር መርሐቤቴ የሚባል ሀገር አለ። መርሐቤቴ ውስጥ በጣም ትንሽ የገጠር ከተማ ውስጥ ራጭት ውሃ የምትባል ቦታ ነው የተወለድኩት። እንግዲህ ወደ አሁን 40ዎቹ ገብቻለሁ እና ገጠር ውስጥ ነው የተወለድኩት። ከዛ በኋላ ከ2 ዓመት አካባቢ ሲሞላኝ ከገጠር ወደ ከተማ ገባሁ። እዛ ከተማ እስከ ኤሌመንተሪ ትምህርት ቤት ለመማር ሞክሬያለሁ። ከዛ በኋላ ከ8ኛ ክፍል ሳልፍ ነው ወደ አዲስ አበባ የመጣሁት። የተወለድኩት እዛ አካባቢ ነው። እንግዲህ እስከ 8ኛ ክፍል ድረስ እንዴት ነበረ መርሐቤቴ ውስጥ ኑሮ? ያ ትምህርት ምልሽ ላይክ በትምህርት ቤቱ ከአንደኛ ክፍል እስከ 12ኛ ክፍል አንደኛ ነበር የምወጣው። እና አዘር ፈኒ ቲንግ ምንድን ነበረ? ከአንደኛ ክፍል እስከ 12ኛ ክፍል ሜዲሲንም እስከምጨርስ አለቃ ነበርኩ ትምህርት ቤት ውስጥ ማለት ነው። እና በተለይ መርሐቤቴ በነበርኩበት ሰዓት የማስታውሰው እንትን በየ3 ወር በየ4 ወሩ ጥያቄና መልስ ውድድር የሚባል በየወረዳ የሚዘጋጁ ነበሩ እና በጣም ኢንጆይ የማደርግባቸው ጊዜያቶች እና ከማስታውሰው ጊዜያት ውስጥ እሱ ነው። በጣም ሁሌ አንደኛ መውጣት የለመደ ሰው በጣም ደስ ይለዋል ብዬ አስባለሁ። እና እዛ በነበረኝ ሰዓት እንደዛ ነበር። እስከ 8 ሚኒስትሪ እስከምወስድ ድረስ አለም ከተማ አንደኛ ደረጃ የሚባል ትምህርት ቤት ነበር የተማርኩት። ኦኬ። ከዛ ወደ አዲስ አበባ መጣ ከ8ኛ ክፍል በኋላ? 8ኛ ክፍል። ከአዲስ አበባ ላይ የት ገባ እና ምን ትምህርት ቤት ጀመርክ? ያ ትራንዚሽኑ በጣም ከባድ ነበረ ከገጠር ወደ ከተማ መግባት። በአማርኛ የነበረው የኛ ትምህርት የነበረው እና 8ኛ ክፍል ሚኒስትሪ 100 አገኘው። ከዛ አዲስ አበባ መጣሁ። አዲስ አበባ ስመጣ
ብዙ መምህራኖች የሚመክሩኝ አዲስ አበባ ስትሄድ በቃ የሆነ ሊበላሽ ይችላል፣ ትምህርቱ ሊተው ይችላል የሚል ነገር ነበረ። ገጠር ሆነች ደግሞ አዲስ አበባ ማለት በጣም ልዩ ቦታ ነው። በቃ ምልሽ ሁሉ ነገር የሚያስጨንቅ በቃ እኔ ምልሽ የመጀመሪያዋን ቀን አስታውሳታለሁ። ይዞኝ የመጣው ልጅ እጄን ግጥም አድርጎ ዝጋ ይዞኝ በቃ ለምን እንደሆነ አላውቅም፣ እጄ በጣም አሞኝ ነው የደረስኩት ከአውቶቢስ ተራ እስከ ቤት እስከምደርስ ድረስ ማለት ነው። እና በቃ ስንሰማ የነበረው ይሄ መኪና ይገጭሃል ምናምን የሚባለው ነገር በቃ የሆነ ምንሽ እግርሽ ከአስፋልቷ ትንሽ ወጣ ካለች ትሪም አድርጎሽ የሚሄድ ነበር የሚመስለው። እና በዛ ሁኔታ አዲስ አበባ ገባው። ከዛ አጋጣሚ ሆኖ ምስራቅ አጠቃላይ የሚባል ትምህርት ቤት ነው የገባሁት። አሁን ወደ ቴክኒክና ሙያ ተቀይረዋል። እና እዛ ስገባ ከሁሉም ትምህርት ቤቶች 190 ምናምን ያመጡት ልጆች አንድ ጋር አደረጉ እንደ ወረስት ፓርት። እና ገጠር ስታድጊ ምንድነው መሰለሽ አጥንተሃል ሲባል ራሱ ያጠና ሰው አላጠናሁም ነው የሚለው። በጣም ይደብቃል የገጠር ልጅ። እዚህ እኔ አጥንቻለሁ ይሄ መጽሐፍ አንብቤዋለሁ ነው የሚሉ ልጆቹ። እና that is new for me። እና ከዛ መምህሮቼ ስመጣ ምን መከሩ መሰለሽ ልጆች እንዳይተናኮሉህና እንዳያውቁብህ አለማወቅህም ማሳወቅ አለብህ እና ወደ ኋላ መቀመጥ አለብህ ብለው መከሩኝ። እንግዲህ that is ለኔ ያስበው መሰለኝ። እና በኋላ ደግሞ እዚህ አዲስ አበባ የሚቀመጠው ትንሽ ትምህርት የማይወድ ልጅ ነው እዚህ አዲስ አበባ ውስጥ። እና that is different። እና ከዛ ትምህርት ተጀመረ። በጣም ጎበዝ ልጆች ናቸው። በቃ ገና መምህሩ ሳይናገር ነው ጥያቄ የሚያወጣው ሰው እጁን የሚያወጣው። እና እኔ ዝም አልኩ በቃ። እና ምን ከከሰተ መሰለሽ የክፍል ስራ ሲሰጥ እዛ ጎን ያሉት እንግዲህ በቃ ጸጉራቸው እንትን የሚሉ ልጆች ናቸው። እና እኔ ያን ምክር ስለተመከርኩ እኔ አልሄድም ደብተር ይዤ፣ ስለዚህ ለነሱ ሰራላቸዋለሁ እና እነሱ ይደፍናሉ። እና እነዛ ልጆች አንደኛ ሲወጡ የነበሩ ልጆች በጣም መጨነቅ ጀመሩ፣ መደናገጥ ጀመሩ። እና ከዛ አንድ ቀን የሚያሳዝነው እንትን እንግዲህ እንዳልኩሽ ከአንደኛ ክፍል እስከ 12ኛ ክፍል አለቃ ነው ሆኜ የቆየሁት። የዛን ዓመት እዚህ ስመጣ ግን ማንም አያውቀኝም። መምህሩ እንትን ሊል መጣ፣ ምንድነው አለቃ መምረጥ አለብኝ ብሎ ማለት ነው። እና አስቢው ላይክ እዛ ጎን ያሉት ልጆች ማን እንደሆንኩ በደንብ አውቀውኛል፣ ሌሎቹ አያውቁኝም። እና ልክ ከኋላ ያለው ልጅ እጁን አወጣና ገለተ አለ። መምህሩ ምን ይሄ ራሱን የማይጠብቅ እንዴት ነው የምትጠርጠው አለ ማለት ነው። በጣም ነው የደነገጥኩት። በጣም በቃ ማለት እንዴት ነው በቃ ሰርቫይቭ የማደርገው ምናምን ብዬ። ከዛ በሚገርምሽ ሁኔታ ከትንሽ ቀን በኋላ ነበር ሚድ ኤግዛም ሁሉም ከ40 ነበሩና ሁሉንም 40 እኔ ብቻ ነበርኩ ግቢ ውስጥ ያገኘሁት። ከዛ መምህሩ መጥቶ እንግዲህ አስቢ የዛ ዕለት ራሱን የማይጠብቅ ብሎ ተናግሮኛል። የዛ ዕለት ደግሞ መጣና ማን ያስኮረጅህ አለኝ። ሌላ ሰው አላገኘም 40። በጣም ብዙ ተሰማኝና ሄጄ ትምህርት ልክ ረፍት ላይ እኔ በጣም ጎበዝ ተማሪ ነኝ፣ ሰነፍ አይደለሁም፣ እንደዚህ ስለተባልኩ ነው። ከየት ነው የመጣኸው ምናምን አለኝ። ከዚህ ከሰሜን ሸዋ ነው ምናምን ነገር። ታዲያ ለምን ወደፊት አልተቀመጥክም ምናምን ብሎ ኢንተሮጌት ሊያደርገኝ ነው። በቃ መምህሮች እንደዚህ ብለው ምናምን ስላቸው አቶ በቀለ ይባላሉ ባዮሎጂ መምህራናቸው ነበሩና አሁን በቅርብ ማግኘታቸው አውቃለሁና በቃ ካሁን በኋላ ችግር የለም እንደዛ አይደበቅም ራስን አትደብቅ ምናምን ብለው ፒክ አድርጎ አመጡኝ። ከዛ አለቃ ሆንኩ ማለት ነው። 1-3 ወር ብቻ ጋፕ ነበረች ማለት ነው። እና የአዲስ አበባ ትራንዚሽን ይሄን ነበር የሚመስለው። እና ከድሮ ከለመድከው የመራቢቴ ኑሮና አዲስ አበባ ላይ ስትመጣ ብዙ አይነት ልዩነት ይኖራል። በባህልም ሆነ በአካባቢ ያለው የኑሮ አይነት ልዩነት ይኖራል። እና እንዴት ነበር ያ ልዩነት? በጣም ብዙ ዲፈረንት። በተለይ ምልሽ አሁን እንደ ተማሪ ስታስቢው ሌላ አዲስ ዓለም ነው። እዚህ የነበረው የእንግሊዝኛ ካሪኩለም ነበረ፣ የአማሪክ ነበረ። እውነት ለመናገር በጣም ራሴን ለማዘጋጀት ሞክሬ ነበረ እዛም ሆኜ ማለት ነው። ወደፊት ከማጋ ነው ኮምፒት የማደርገው በሚለው ብዙ ነገር አነብ ነበረ እና ያ ጥሩ ነበረ። ግን እንዳጠቃላይ ግን ምልሽ ከአጋጣሚ ሆኖ እናቴ በህይወት ስላለፈች ነው ወደዚህ የመጣሁት እና የተወዝ ትንሽ ቻሌንጂንግ ታይም ነበረ እና ግን ያው ትምህርት በጣም እወዳለሁ እና በጣም ከሚያዝናኙ ነገሮች ትምህርት ነው። በቃ ማንበብ፣ መስራት፣ ምልሽ ሌላ ነገር ምንም የማውቀው ነገር የለም። ሙቪያ ላይም ሌላ ነገር ላይም በቃ ኦል ዘ ታይም ትምህርት ስለነበረ የሆነ በቃ ኢንጆይ የምታረጊውን ነገር መስራት አለ አይደለ? እንደዛ ስለነበረ ውጥረትም ቢኖርም ጥሩ ነበረ እና ምናልባት ዲፈረንስ የነበረው እዛ ገጠር ላይክ ጫካ ውስጥ ነው የምታነቢው፣ ላይብረሪ የለም። እዚህ ስትመጪ በጣም ቻሌንጂንግ ነው። ላይክ ባስ ውስጥ ሆኜ አጤራ አነባለሁ።
ኮሪደር ላይ ሆኜ አነባለሁ፣ መብራት ፖል ስር ቁጭ ብዬ አነባለሁ። በቃ ማለት ኦል ዘ ታይም እጠቀምበት ነበረ። ትንሽ ያው ራስሽንም እስከምታውቂ ድረስ እና 9ኛ ክፍል ትንሽ ከበድ ያለች ጊዜ ነበረች። አዘ ኢንድ ኦፍ ዘ ዴይ 99.5 ነበረ እንትን ያመጣሁት እና ትምህርት ቤቱ በጣም ነበር የደነገጡት፣ እንደዚህ አይነት ይቻላሉ የሚል ነገር ማለት ነው። እና የኔ ፍርሃትና እንትኑ ትንሽ ጥሩ ነገር መጣ ማለት ነው ከዛ በኋላ። ናይስ። አብዛኛውን ጊዜ ሰው ልክ ሃይ ስኩል ማለትም ይሄ 11ኛ እና 12ኛ ክፍል ሲገባ ያው መጎርመስም ይመጣል ምናምን እና እየተቀየረ ይመጣል፣ ጉብዝናም እየቀነሰ ይመጣል። እና ያ ጊዜ እንዴት ነበር ለአንተ? ተቸግረህ ነበር? አይደለም እኔ ጎርምሽ አላውቅም መሰለኝ። በህይወቴ ምንድነው መሰለሽ እኔ አይደለም ማለት ህፃን ሆኜ ራሱ ከኳስ ተጫዋች አላውቅም፣ ባይዘው አልችልም። በቃ ስፖርት ነገሮች አልችልም። የሆነ ልጆች ሲጫወቱ ሰፈር ውስጥ ከሽማግሌዎቹ ጋር ቁጭ ብሎ ዳር ዳር ላይ የሚቀመጡ ሽማግሌዎች አለ፣ ከእነሱ ጋር ቁጭ ብዬ ነው ወሬ የማወራው። እና እንደዚህ የጉርምስና ዘመን አልነበረኝም ማለት እችላለሁ። በቃ ምልሽ በቃ አሁን የጉርምስና ዘመን ምልሽ ሙቪ ማየት፣ መዝናናት፣ ብዙ ነገሮችን በቃ እንዳልኩሽ ነው። በጣም ከሚያስቀኝ ጊዜ የነበረው እሁድ ቅዳሜ ሲመጣ በጣም የሚያስተከዘኝ ጊዜ ነው በነገራችን ላይ። ምክንያቱም ከትምህርት ቤት የምንለይበት ጊዜ ነው እና የሚያዝናናኝ ነገር ስለሌለ ምን አደርጋለሁ መሰለሽ? አሁን ብዙ ሰው የማያደርገው ከጥበቃዎቹ ጋር በጣም ጥልቅ የሆነ ፍቅር ነበረኝ። የገጠር ትምህርት ቤት ስለነበረ እሁድና ቅዳሜ እነሱን አገኛቸዋለሁ ትምህርት ቤት ሄጄ። እንግዲህ ሰው ከትምህርት ቤት በወጣሁ ነው የሚለው አይደለ? እኔ ቅዳሜና እሁድን ከጥበቃዎቹ ጋር አብሬ ውል ነበረ። የሆነ ጊዜ አነባለሁ፣ ይዘጉልኛል ክፍሉን። ከዛ በኋላ ከነሱ ጋር አወራለሁ፣ ከዛ ወደ ቤት ይመጣል። እና ትንሽ የኔ ጊዜያት የጉርምስና ጊዜ አልነበረኝ፣ የልጅነት ጊዜ አልነበረኝ እውነት ለመናገር። እና አሁን ይጸጽታል ብትይ አይደል ነው ማለት አቺቭ ማድረግ ያለብኝን ነገር በእድሜ አድርጌያለሁ ብዬ አስባለሁ። ከዚህ የበለጠ መደረግ የሚችል ሊሆን ይችላል፣ ግን በልጅነቱ ደግሞ ሰው የልጅነት ነገር ማድረግ አለበት ብዬ አስባለሁ። እና አሁን ምንሽ ከሱሱን ሳስበው ትንሽ ትክክል አልነበርኩም ብዬ አስባለሁ። ጥሩ እሺ። እና በዚህ ጊዜያቶች የማይረሳ ጊዜ የምትላቸው ምን አለው? ያ ምልሽ አሁን ይሄ 8ኛ ክፍል አካባቢ ያልኩሽ አይ ቲንክ ህይወቴንም እንድቀይር ያደረገኝ እሱ ይመስለኛል። እናቴ ታመመች። 8ኛ ክፍል ተማሪ ሆኜ ሚኒስትሪ ነበር የምፈተነው እና እንደው ወደዚህ ወደ ሕክምና እንድመጣ ካደረጉኝ ነገሮች አንዱ ይሄ ይመስለኛል። እና I was the only guy ቤት ውስጥ ያለው ልጅ እና እሷ ታማ ሆስፒታል መውሰድ ነበረብኝና አንድ ቀን እንዳልኩሽ ነው ትምህርት በጣም ስለምወድ አንድ ቀን መቅረት አልፈልግም። ህይወቴ ትምህርትና ትምህርት ነው በቃ ቤዚካሊ። እና ሆስፒታል ሄድኩና ጤና ጣቢያ ነው፣ አለም ከተማ ጤና ጣቢያ ይባላል። አክታ መስጠት አለባት አለኝ ባለሙያው። እሺ መቼ ነው የሚሰጠው? ነገ ጠዋት እኮ ክላስ አለኝ። ያው ልጅነትም ስላለ እና ደግሞ እናቴ ከትምህርት ቤት እንድቀር አትፈልግም እና እንደዛ አለው ስትላት አሰባሰበና ችግር የለም በዚች እንትን አክታውን ተቀበልና ይዘህ መጥተህ እዚች በር ውስጥ ሳር ነገር አለ፣ እዚች ሳር ጋር አስቀምጣት እና ሄድ። እኔ ስመጣ አንስቼ መርምሬ ከሰዓት ትወስደዋለህ አለኝ። በጣም የገረመኝ። በጣም ደግ ሰው አስቢው፣ በጣም ደግ ሰው ከአንድ ሐኪም ከአንድ ባለሙያ። ሐኪም አይመስለኝም፣ ኦፍ ኮርስ ላብራቶሪ ቴክኒሻን ሊሆን ይችላል ብዬ አስባለሁ። የዛን ሰዓት ምናምን እንደሆነ አልለየውም። እና በጣም የገረመኝ፣ በጣም ገርሞኝ ብቻ አክታውን ሌሊት ይዤ መጣሁ፣ አስገባሁ እዛች ያለበት ቦታ ላይ። እንግዲህ አስቢ ጫካ ውስጥ እኮ ነው እንደሚደረገው ማለት ነው። እና ትምህርት ቤት የዋልኩ። ከዛ ከሳስ መጣ ውጤቱ መጣ። ከዛ ትሪትመንት ተጀመረላት እና ሰውየው በጣም ነው ያስገረመኝ። በቃ እንዴት እንደዚህ ሊያደርገው ቻለ ብዬ ማለት ነው። ከዛ በጣም ምልሽ ያቀጠለ ግን አልተሳካም። እናቴ ልክ ሳምንት ሲቀር 3 ቀን 4 ቀን ሲቀር ሚኒስትሪ ነው ህይወቱ ያለፈው። እና ከዛ መምህራኖች እኔ በቃ ምልሽ በጣም ሁሉ ነገር ድብልቅ ይልብሻል አይደለ? በቃ አልማርም ካሁን በኋላ ምናምን። እና ደግሞ እነሱ ደግሞ በጣም እንደ ብርቅ የሚያዩ ልጅም ስለነበርኩ ትምህርት ቤት መጡ። የትምህርት ቤቱ ርዕሰ መምህሮች መጥተው ትምህርት መፋት ማለት አልፈተንም ብዬ ወሰንኩ። በቃ ቤዚካሊ አይ መሄድ አለብህ ግዴታ ነው አንተ በቃ ለሀገር ትጠቅማለህ፣ ስለዚህ እዚህ መቅረት የለብህም ምናምን ብለው ይዘው ይሄዱ። ለጉቲንግ ምልሽ
ጥሩ ነገር ውጤት አመጣሁና ዛት ወዝ በጣም በህይወቴ የማረሳው ጊዜ መልሽ የሰዎችን ደግነት ያየሁበት ሰዎች በተለይ መምህራኖች አርቀው እንደሚያስቡ እኔ አሁን ሁሌ የማስበው እኔ መምህር ሆኜ አሁን አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስናስተምር ከኔ ምንድን ነው የሚጠበቀው? ተማሪዎች እንዲወዱ ሳይሆን ማድረገው ለሀገሬ የሚጠቅም ትውልድ እንዴት ነው እንትን ማለት የሚችለው? ለሱ ሰዎች እንዴት ነው መርዳት የሚቻለው? አሁን ያ ሰውዬ ያንን አከታዛ ጋር አስቀምጥ ሲለኝ ምን ያክል ቢሃይንድ ህሊናው ገብቶሻል ለሰው መርዳት ያለው እንትን በጣም የሚያስደምመኝ ነገር ነው እና ያ ነገር በህይወቴ ላይ ትልቅ ነገር ጥሎብኝ ሄደ ይመስለኛል። በጣም ደስ ይላል። በጣም የድሮ ሐኪሞች በጣም ደግ ነበሩ፣ ርህሩህ ነበሩ። አይ ቲንክ ከነሱ ብዙ መማር እንችላለን። በጣም ለየት ያለ በጣም ከዛ አይ ቲንክ 12ኛ ክፍል ደረሰ። ያው 9ኛ ክፍል ምስራቅ አጠቃላይ ጨረስኩ። ከዛ አጋጣሚ ሆኖ ምስራቅ አጠቃላይ ወደ ቴክኒክና ሙያ ተቀየረ። ሆል 9ኛ ክፍል የነበርነውን ኮከበ ጽባህ ወሰዱን። ከዛ ኮከበ ጽባህ 10ኛ ክፍል ገባን። 10ኛ ክፍል ማትሪክ ሆነ ማለት ነው። እዛም ስትሬት ኤ አመጣሁ ከሚኒሊክ ደግሞ ልክ እዛ ስጨርስ ወደ ከአሁን በኋላ እስከ 10 ብቻ ነው ኮከበ ጽባህ ተባለ። በፊት እስከ 12ኛ ክፍል ነበር። ከዛ ግዴታ 3ኛ ትምህርት ቤት ሚኒሊክ መሄድ ነበረብኝ። ከዛ ቀያየርኩ 3ኛ ትምህርት ቤት ዳግማ ሚኒሊክ 4 ኪሎ ያለው እዛ 11 እና 12 የመሰናዶ ትምህርት ነበር የሚባለው አይደለ? ፕሪፓራቶሪ 11 12 እዛም 11ም 12ም አንደኛ ወጥቼ ጨረስኩ ማለት ነው። በጣም ነው የሚገርመው የትምህርት እዛ በጣም በሚገርም ጊዜ የማስታውሰው አይደል አሁን ይኑር አይኑር አላውቅም። መምህር አለባቸው የሚባል ሰውዬ በህይወቴ ደግሞ አንዱ ሌላው ስክራች አድርጎ ያለፈ ሰውዬ የማስታውሰው ሂዝ ሶ ናይስ መምህር አለባቸው ይባላል። ኬሚስትሪ ነበር። እንደውም ድሮ በቴሌቪዥን ላይ ጥያቄና መልስ ይጠይቅ ነበር 10ኛ ክፍሎችን እና በእኛ ዘመን እና አንድ ቀን ምንሽ አስቢ ከትምህርት ቤቱ እኔ ነኝ ፎቶ የተለጥፎ ነው ያለው ግቢ ላይ ምናምን እና ሁሉ ተማሪዎች ፊዚክስ ጥያቄ ምናምን ሲኖራቸው እኔ ጋር መጥተው ነው የሚያሰሩት። በቃ ከባድ ጥያቄ የሚባል ነገር እና እንጆ ያደርገዋለሁ። እኔ ማስተማር በጣም ወድ ነበር። መምህር ሲቀር በቃ ቾክ ይዤ እና አንድ ቀን ልክ ረፍት ሰዓት ላይ መጣና ምንድን ነው የምትሆነው አለኝ። ከረፍት ሰዓት በፊት ነው። እኔ ምንሽ በዛን ሰዓት ጥሩ ነገር መሆን እንጂ ፕላን ያደረኩት ነገር አልነበረኝም እውነት ለመናገር ማለት ነው። እና እንግዲህ እግዚአብሔር የፈቀደው ከታች እስከ ላይ ድረስ ጠብቃለሁ፣ ከጥበቃ እስከ ላይ ድረስ አልኩት ማለት ነው። ሰውዬው አበደ ማለት ነው። ምክንያቱም የሚጠብቀኝ ነገር አለ። እኔ ደግሞ እንትን አላልኩትም። ለካስ ፕሪፔርድ መሆን እንዳለብኝ ነው እንትን እያለኝ ያለው። ተናደድና ክፍል መጥቶ ልጆችን ሁሉም ጠየቃቸው። ምን ትሆናለህ ሲላቸው ኢንጂነር፣ ዶክተር እኔ ብቻ ነኝ ባዶ እና እንደዚህ ማሰብ አለብህ ብሎ ሄደና በጣም ይገረመኝ። በቃ ኦኬ እነዛ ልጆች ገብቶሻል ፊዚክስ ምናምን የሚሉት እኮ ሂሳብ ራሱ መስራት አይችሉም። ያ ሁሉ እውቀት እያለ ነገርና ያው የገጠር ልጅ ስትሆኚ ትፈሪያለሽ ኢቭን መውደቅን። ለምሳሌ አሁን ዶክተር ልሁን ብዬ ብወድቅስ ምናምን የምታያት ፍራቻ ያለች እና እሷ ሆነች። ከዛ በኋላ ግን ማሰብ ጀመርኩ። ገብቶሻል ምን መሆን እንዳለብኝ ምናምን። በተለይ ወደ ሕክምና ለመግባት 12ኛ ክፍል ተፈተንን፣ ውጤት መጣ። ከዛ ምርጫ የዛ ጊዜ መምረጥ ነበረብን። በጣም ግራ ገባኝና አንድ ቀን በጣም ሌላ እንትን ጥቁር አንበሳ የሆነች እህቴ ከገጠር መጣ። እህቷ ልታሳክም እሷን ውስጥ አርጋት እኔ ልታስገባኝ ወጣች። ከዛ ከበር ልታስገባኝ ስትል አትገቢም አሏት ጥበቃዎች። አስቢ ህፃናት ውስጥ ያለችው እና በጣም ከባድ ሆነ እና ከዛ በኋላ እነሱ ቁርስ እስከሚቀየሩ ድረስ ያቺ የከለከለቻት ልጅ በቃ አትገቢም አለቻት። ማርክ አረገቻት። በቃ አትገቡም አለች ማለት ነው። ኧረ ውስጥ ያለችው የሚያሳክማት የለም። ከዛ በግድ ቆይተን ቁርስ ሊበሉ ሲቀየሩ ሽፍት ሲያደርጉ ጥበቃዎቹ እኛ ገባን። ገብተን ደግሞ ላብራቶሪ ምናምን ተሰጠና አይ ዛሬ አይሳካም ለሌላ ቀን ለሳምንት ተባለ ማለት ነው። ከዛ የሆነ ሐኪም የምታውቀው አለ ደወለችለት። ያው እኛ ሀገር ይሄ ሶሻል ምናምን የሚባል ነገር አለ። እሱ ሲሰማ በቃ ችግር የለም እንደዚህ አድርጉላት አለና ይዛን ለጨረሰች። ከዛ በሩ ላይ ልንወጣ ስንል በቃ እኔ ካሁን በኋላ ሌላ ነገር አልሆንም አልኳት። ምንም የምታውቀው ነገር የለም እሷ እኮ ምን ነው አለችኝ። ታላቅ የአጎቴ ልጅ ናት። ካሁን በኋላ እኔ ሐኪም ነው የምሆነው አልኳት። ለምን እንዴት ጠዋት አላስገባን አሉ እዚህ ቦታ ላይ ከገባን በኋላ ደግሞ እንደዚህ ሆንን።
እሱ ሐኪም በመሆኑ አይደለ በአንድ ቀን እንዲያልቅልሽ ያደረገው። እኔ እንዴት ትችላለህ አለችኝ። ያው መምረጥ እኮ እችላለሁ አልኳት ማለት ነው። ስለዚህ የዛን ዕለት ሄጄ አንደኛ ሜዲሲን ጥቁር አንበሳ እየመረጥኩ ነው። ውጤት ስንት አምጥተህ ነበር? 12 እዛ ጊዜ ነበር። ከዛ በዚያው ወደ ጥቁር አንበሳ ሲመጣ ያው አንደኛ ምርጫዬ ጥቁር አንበሳ ገባ። ናይስ። ጥቁር አንበሳ እንዴት ነበር መጀመሪያ ላይ የጠበቅከው ከመግባት በፊት? ያ ጥቁር አንበሳ በጣም ምንሽ ላይክ የኛ ጊዜ ፕሪሜድ የሚባል ነገር ነበረ። እዛው ግቢ ውስጥ ነበር የነበረው። የኛ ባች ስንገባ ብዙ ነበር። በጥቁር አንበሳ ታሪክ ላይክ 50-60 ነበር የሚገባው ድሮ። በእኛ ጊዜ 120 አካባቢ ነበር እና በቃ ጎርፍ ሆኖ ገባ ተብሎ ይታሰባል። 400 እንደሚመጣ አልታወቀም የዛ ጊዜ እና ገባንና በጣም ጥሩ ነበረ። ምርሽ አጀማመሬ ምናምን በጣም ስሙዝሊ ነው የተቀላቀልኩት እና ደስ የሚለኝም ነገር ነበር የነበረውና ፕሪሜድ ጥሩ ሆኖ አለፈ። ከማለፏ በፊት ግን ማታ ላይ ምልሽ የኔ ባህል ከአንደኛ ክፍል እስከ 12ኛ ክፍል ሌሊት አጥንቼ አላውቅም። በቃ ቀን በደንብ ፕሮፐር ሊያነባለው እሰራለሁ እንጂ ሌሊት እንደዚህ ቁጭ ብሎ ማጥናት ምናምን የለም። በቃ ተፈጥሮ አይደለም። እንቅልፍ በጣም ነው የሚያስቸግረኝ። ከዛ አንድ ቀን ፕሪሜድ ኤግዛም ነበረን እና ላይብረሪ ሄጄ ሲያወሩ ልጆች እሰማቸዋለሁ። ምን ይላሉ? ዛሬ እኮ ጽዳቷ አስወጣችን ምናምን ይላሉ። ምን ማለት ነው? ምንድን ነው ስላቸው፣ ለካስ ማታ ገብተው ጽዳት የሚጸዳው ላይብረሪው ስንት ሰዓት እንደሆነ ታውቂያለሽ? 11 ሰዓት ላይ ነው ጠዋት 11 ሰዓት እሷ ስትገባ ነው ያስወጣቻቸው። ሆል ናይት አንግተው ማለት ነው። በጣም ደነገጥኩ። በቃ ማለት እኔ አስቢ፣ ያው ሜዲሲን እንደምታውቂው ክሬም ኦፍ ዘ ሶሳይቲ ከሁሉም ቦታ ቤስት የሆኑ ልጆች የሚሰበሰቡበት ቦታ ነው እና ስለዚህ እኔ ሳላጠና አድሬማ ከነዚህ ልጆች እንዴት ሊሆን ይችላል? በጣም ደነገጥኩና ከዛ ዶርም ሄድኩና አንድ ኢንተርንሺፕ የነበረ ዶክተር አየለ የሚባል አሁን ሄድኩና እኔ በቃ ልጆች እኮ እያነጉ ነው፣ እኔ ደግሞ እያጠናሁ አይደለም፣ ስለዚህ ሊባረር ነው ማለት ነው አይደለ አልኩት። በጣም ፍረስትሬት አድርጌያለሁ። በቃ ላበላብ ሆኜ ነው የሄድኩት ስለው አይ ዝም ብለህ ተኛ አለኝ ማለት ነው። እሱ ደግሞ አስቢው፣ አንድ ሰው ጨነቀኝ ፈርቻለሁ ሲልሽ ተኛ አይባልም አይደል? ከዛ ለምንድን ነው የምተኛው? እነሱ እኮ ሲያጠኑ ነው የሚያድረው። አንተ ሌላ ነህ፣ እነሱ ሌሎች ናቸው። ያንተ የራስህ በቃ ችሎታ አለ አለኝ። ምልሽ ልወስደው አልቻልኩም። በጣም ይከብዳል። ምክንያቱም 11 ሰዓት ሌሊት ሙሉ ያጠና ሰው ጋር ኮምፒት ማድረግ እና ኤግዛሙ ሲመጣ ነው ራስን ተገለጠ። ከዛ ተረጋጋሁ። በቃ ተረጋጋሁ። ስራውት ሜዲሲን ጥሩ ነበር የነበረው። ከዛ ደግሞ ከቤተሰብ ቤት አብሮ ነፃነትህን እያገኘህ እየኖርክ ወደ ዶርም ህይወት መቀየር እንዴት ነበረ? እዚህ ላይ እንኳን ብዙም እንደው ማውራት ዩኒቨርሲቲ በጣም ናፍቀው ነበረ። ቤተሰብ ላይ አልነበርኩም እንዳልኩሽ። አጎቴ ቤት ነው ያደግኩት እዚህ መጥቼ እና ወደ ዩኒቨርሲቲ መግባትን በጣም ምናፍቀው ጊዜ ነበር እና ዋን ኦፍ ዘ ፍሪደም በቃ በህይወቴ ደግሞ ትልቅ ደስ ያሰኘኝ ጊዜ ዩኒቨርሲቲ መግባት ነበር እና ምንሽ ዶርም የዛን ሰዓት ለአዲስ አበባ ልጆች አይሰጥም ነበር። እኔ እንግዲህ አዲስ አበባ ልጅ ተብዬ ተቆጥሬ ማለት ነው በ3 ዓመት እና አላገኝም ብዬ ሁሉ ወደ ጅማ ሁሉ ልቀይር ተማሪ ጋር ልቀያየር ኦልሞስት ሩብ ጉዳይ ሆኜ ነው ያቆምኩት። ምክንያቱም ዩኒቨርሲቲ መግባት እና ዶርም ውስጥ ማደር ካለ ፍላጎት ማለት ነው እና እሱን ያስታውችኝ ደግሞ እንደው ስሟን ማንሳት ፈልጋለሁ። ምንሽ አንዳንድ ጊዜ ለህይወትሽ እንደ እርካብ የሚሆኑ ሰዎች አሉ። አልማዝ ነው የምትባለው ሚኒሊክ ትምህርት ቤት ውስጥ እኔ ለመምህራኖች በጣም ምንሽ ሁሌ መምህራኖች ጋር ስለመወል በጣም ክብር አለኝና አማርኛ አስተማሪ ነበረች። አባቷን ስም አላስታውስም እና ክሊራንስ ላወጣ ሄድኩና ገለተው ውጤት በጣም ጥሩ እንደሆነ ሰማሁ ምናምን ብላ አቀፍ አደረገችኝ ምናምን። ከዛ እኔ ልገባ ነው ስትለኝ ሜዲሲን አስቤ ጥቁር አንበሳ መጥቶልኝ ነበረ ግን ልቀይር ነው አልኳት። ለምን እንደምትቀይረው አለች። አይ እኔ ቤት ሆኜ መማር አልፈልግም ፎር ሰም ሪዝን እና እኔ በቃ ጅማ ልጅ አግኝቻለሁ ልቀይር ነው አልኳት። ጮኸች ማለት በፍጹም አታደርገው። እንግዲህ ሲዲው እንደዛ ባታደርግ ኖሮ ምናልባት አሁን ላለሁበት ሁኔታ
እንደዚህ ላለኝ ትራክ ጥሩ ላይሆን ይችል ነበር እና እኔ በቃ በፍጹም የሚቸግርህ ነገር ካለ አይ ካን ፊክስ እኔ ጋር ሆነህ መማር ትችላለህ። አታገኝም እኮ አማርኛ አስተማሪና ስም ጠሪ ናት። በቃ ውጤቴን ነው የምታውቀው። ምን ያክል አንዳንድ ሰዎች ምንም ሳያውቁሽ የሚያደርጉልሽ ሰዎች አሉ። የነዚህ ሁሉ ሰዎች አደራ አለብኝ ብዬ ነው የማስበው። ባይዘው እና እኔ የፈለገህን ነገር ኢኮኖሚክ ችግር ከሆነ ምን ከሆነ በቃ ለሚ ነው በቃ ጀስት እኔ ፊክስ አደርጋለሁ። ከፈለግህ እኔ ቤት መምጣት መማር ትችላለህ። ከፈለግህ ቤት ልከራይልሃለሁ። በቃ ምንሽ ዱብዳን የሆነብኝ ለኔ ከማላውቀው ሰው እንደዚህ አይነት ክብር። እሺ ያልኳትና ሄድኩ። ከዛ በአንድ ሳምንት ውስጥ ያ የአዲስ አበባ ልጅ የሚባለው ነገር ተቀየረና በቃ እዚሁ ዶርም እንሰጣቸዋለን አሉ ማለት። ከጅማ ልቀይረው ልጅ በቃ ኦልሞስት ኦን ዘ ፓይፕላይን ተነጋግሬ ምናምን የነበረው አዲስ አበባ ዩኒቨርሲቲ ገባ። ዶርም አገኘው። ስለዚህ ዶርም ለኔ እንደናንተ እንደ አዲስ አበባ ልጆች እንትን የሚባል አልነበረም። በቃ ማለት ኢትዮስ በጣም ደስ የሚል በጣም ደስ ይላል። ከዛ ከፕሪክሊኒካል የፕሪክሊኒካል ትምህርታችን አብዛኛው ጊዜ ደረቅ ሳይንስ ነው፣ ሽምደዳ ነው። ከሱ ወደ ክሊኒካል ሲቀየር ሞር ወደ ፕራክቲካል ነገር ይቀየራል እና የክሊኒካል ጀርኒ እንዴት ነበረ? ያው ምንድነው መሰለሽ እኔ ሜዲሲንን በጣም እያጣጣምኩት ነው የመጣሁት። ያው ስራ ወርኮፊሊክ ስለሆንኩና አንድ ቀን ካስጠላኝ ነገር ውስጥ ምንድነው መሰለሽ ካዳቨር ሩም ገባን። የመጀመሪያ ቀን ካዳቨር ያው ሬሳ ላይ ነው የምንማረው እንደምታውቂው እና የሚያስተምረን ሰውዬ ግብፃዊ ነበረ እና ይሄ ፎርማሊኑ የሚሸተው ነገር አለ አይደለ? እና that is the first time እና I was nauseating በጣም አቅለሸለሸኝ ምናምን። ለካ አይቶኛል ሰውዬው መጣና ይሄ ሰውዬ ያው በእንግሊዝኛ እያወራኝ ይሄ ሰውዬ ሰው እንደነበረ ታስታውሳለህ በፊት አለኝ። አዎ ሰው ነበር አልኩት። ሰው ላይ ታቅለሸልሻለህ ሲለኝ በጣም የደነገጥኩት። once upon a time he is a human being እና ስለዚህ ህክምና is like that ገብቶሻል አይደል? አሁን ሐኪም ሰዎች ቆሻሻ ነገር ነው ይዞልሽ እኮ የሚመጡት። መግል ሊሆን ይችላል፣ ኢንፌክሽን ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል። ያንን አብዞርቭ ማድረግ ነው ጤና ባለሙያ መሆን አይደል? በቃ ያ ናውዝጄት የሚያደርገኝ ነገር ጥሎ ይጠፋ because he was a human ለኔ መማሪያ ስለሆነ ነው እዛ ፊት ለፊት ያለው። እኔ ልማርበት ላውቅበት ለኔ ልጠቀምበት ቶኝ ማለት ነው። ከዛ ያው በቃ ክሊኒካል የሚገርምሽ ነገር አመቱን ሙሉ I was the best cadaver dissector። ተማሪዎች እንደዚህ ሪቫይዝ ለማድረግ ምናምን ሲፈልጉ ይዘውኝ ይሄዳሉ እንትን ውስጥ ካዳቨር ማታ በጨለማኛ ጋር ይከፈታል። ማታ ሄደን አናቶሚ ጉንጭ ከጭንቅላት እስከ ጣት ድረስ ኤቭሪቲንግ በጣም ነው። በቃ ጓደኞች ነበሩኝ እንደዚህ በጣም እዚህ ውድልም ታውቂያታለሽ ውድልሽ ይዘባችና በጣም ነበር የምንሰራው እና ለልጆቹ ሄጄ ማስረዳት ማስተማር፣ ይሄ ነርቭ በዚህ ያልፋል፣ አርተሪው በዚህ ያልፋል። በጣም አውዝ እንትን በቃ እንደዛ ላይ በቃ ምንሽ ከዛ ጀምሮ ይሄ ሰርጂካል ፓሽኔት የመሆን እንትኔ ከዛ አካባቢ ነው የመጣውና ከዛ ላይክ ያው ደረቅ ሳይንስ ነው እንደምታውቂው። አናቶሚ ግን የምትነኪው ነገር ነው። በቃ ዳት ዋዝ ዘ ግሬት ታይም እና ያ አለፈ። ወደ ክሊኒካል ስንገባ ያው መጀመሪያ ቀን ገዋን የለበስን ቀን ማስታወሰው እኔ ልክ ራውንድ አለ ተብዬ ላይ እየወጣሁ ነው ወደ ላይ እና የመጀመሪያ ቀን ገዋን ለብሰሽ ስትሄጂ አስቢ። ገዋን ስትለብሺ ሰዎች ዶክተር ብለው ነው የሚጠሩሽ። አንቺ ምንም እንደሌለሽ ታውቂዋለሽ፣ ውስጥሽ ባዶ ነው። የሆነ ሰውዬ ሌሊት 12 ሰዓት እኮ ነው መንገድ ላይ ቆሟል። እኔ ፓኒክ አድርጌ የመጀመሪያው ቀኔ ነው በቃ ምናምን ዶክተር ይላል። ምን ሆንክ? አይ ካንት ፒ ሽንት መሽናት አልቻለም። እኔ ካቴተር ምን እንደሆነ አላውቅም። በዛ ሰዓት አስቢው ደረቅ ሳይንስ ተምሮ የመጣ ሰው በቃ ችግር የለውም በቃ እዚህ ጋር ግባ ችግር የለውም በቃ አውልካም ምናምን ገብቶሻል። እሱን እንትን ማድረግ ነበረብኝ እንጂ ምንም ታረጊ ነገር የለም። ከዛ ምን እንዳለ ይጦር ታውቂያለሽ? ዶክተር በጣም አመሰግናለሁ ሲል ደነገጥኩ እኔ። ገብቶሻል አለ ሰዎች በቃ ነጩ ገዋን እንዴት ሄልፕ በቃ ማለት አይዞህ ነው ያልኩት፣ ሌላ ነገር አላልኩትም። ሂዝ ቬሪ ሃፒ እና that was the moment ልክ ፕሪክሊኒካል ሲገባ ማለት ነው ያደረጋችሁበት። ከዛ ክሊኒካል ጀርኒ ፔሸንት ምንም ሳታውቂ ሄደህ ክለርክ ማድረግ አለው። ከዛ እንደ ሐኪም እንዳልሆነን የሚያስነቃብን ኤቭሪ ሲንግል ዲቴል ከበሽታው ጋር ሪሌት የማያደርግ እንጠይቃቸዋለን። እና የዛን ጊዜ እንዴት ነበር ፔሸንቶችን ሃንድል የምታደርገው?
ያ እንዳልኩሽ ነው። እንደው አብዛኛው ውሎዬ ከሽማግሌ ጋር ስለሆነ ከአዋቂዎች ጋር ስለሆነ እንደዚህ ኖርሞች ከሰዎች ጋር እንዴት ማውራት እንዳለብሽ እዛ አካባቢ ቤተክርስቲያን አገልግሎትም ስለነበረ የግቢ ጉባኤ በጣም ኢንቮልቭድ ነበርኩና ይሄ ገብቶሻል ያለ ሶሻል ላይፉ የሰዎችን እንትን ክብር መጠበቅ እንዴት አፕሮች ማድረግ እነዛ ነገሮች ያው ሰምሃው አብረውኝ የነበሩ ነገሮች ናቸው እና ብዙ ልጆች ያው ምንሽ የሚያስቁ እንትኖች ነበሩ። ልክ ሲጠይቁ በሽተኞቹ መጥተው እስከ ማስተማር ድረስ የሚደርሱ በሽተኞች አሉ። በተለይ እነዚህ ክሮኒክ ፎሎአፕ ያላቸው ዲያቤቲክ ሃይፐርቴንሲቭ የሆኑ ሰዎች አስተምረው ነው የሚለቁሽ እና እኔ እንደው እንደ ልጆቹ ብዙ ጓደኞች የሚሉኝ ሲናገሩ የምሰማቸው ነበሩ እና እንደዚህ በጣም ስትራይኪንግ እንትን አጋጠውኝ አያውቅም። ምንሽ አብዛኛውን ነገር ጀስት አይ ኖ ሃው ማኔጅ ለማድረግ እሞክራለሁ ልክ አዚፋም ዶክተር እና ያው ምንሽ ዲቴል ከተገባ ችግር ሊሆን ይችላል ግን አይ ትራይ ቱ ዱ ላይክ ምንሽ ያችን እንትን በማድረግ አልፍ ነበረ። ክሊኒካል ጊዜ ያው ዳይሬክትሊ ከአስተማሪዎቻችን ጋር አፕሮች ነበረን እና ለአንተ በጣም ጎበዝ የምትለው እና ያንተን የክሊኒካል አፕሮችን እንድትቀይር ያደረገ ሐኪም አለ? አዲስ አበባ ዩኒቨርሲቲ በጣም ብዙ ሰዎች አሉ። ብዙ በቃ ለሀገራቸው ትልቅ ዋጋ የከፈሉ ስታያቸው በቃ ማለት ላይክ ምንሽ እንደው ባያስተምሩሽ እንኳን ግቢ ውስጥ በማየትሽ ብቻ የሚቀይሩሽ ሰዎች አሉ እና አዲስ አበባ ዩኒቨርሲቲ ከዛ አንጻር እንደው አሁን እኛን እንደዛ ሴሌብሬት እናደርገዋለን አናደርገውም እና ብዙ ሰዎች አሉ በቃ ምንሽ በቃ የሕክምና ጥግ የሚመስሉ ሰዎች ብዙ ሰዎች ምንሽ አሁን ኢንተርናል ሜዲሲን ዶክተር አምሃ የሚባሉ አሉ። በቃ ማለት እኔ በቃ ማለት በጣም እንትን የሚሉኝ ብዙ ሰዎች ምንሽ ከሌ አሁን ምንሽ አብረዳቸውም እየሰራ ስለሆነ ከሌ ማለት በጣም ይከብደኛል። በቃ ማለት ላይክ እንዴት ነው እንደዚህ ሰው መሆን የሚቻለው? ገብቶሻል አይደለ? አስቢው ማለት ደሞዛቸው ነው በጣም ስሞል ነው፣ ህይወታቸው በጣም ሁሌ እዛ ነው። ግን አገርን ለመቀየር ሕክምናን ለመቀየር ያደረጉትን ነገር ሳስበው በጣም ይገርመኛል። ብዙ ናቸው በቃ ሰርጅኖች፣ ኢንተርኒስቶች፣ በጣም ብዙ ሰዎች እና ህይወታቸውን በቃ ህይወትን ለመስጠት በይው እና በተለይ አሁን ላለን ኢትዮጵያ የትኛውም ሆስፒታል ውስጥ የነሱ እጅ ነው፣ ጥቁር አንበሳ ያሉ ሰዎች እጅ ነው በቃ በአንድም በሌላም ማለት ነው። እና እንኳን እነሱ እኔ እንኳን አሁን ከደረስኩ ምልሽ ብዙ ሆስፒታል ውስጥ እጃችን አለ ማለት ይቻላለሽ። እና እነዚህ ሰዎች በጣም ጊር አድርገውኛል ህይወቴን እንድፈትሽ አገልግሎት ምን እንደሆነ ማገልገል በቃ ለሰዎች ሀምብል መሆን። ህክምና ማለት ጀስት ኢትስ ኖት ጊቪንግ ሜዲሲን ገብቶሻል አይደል? መድኃኒት መስጠት፣ ኦፕሬት ማድረግ፣ መክፈት፣ መዝጋት ብቻ ሳይሆን ሰው ሆነሽ ማከም የሚለውን ነገር ብዙ ዲፋይን ያደርጉልኝ ብዙ ሐኪሞች ናቸው። እንደው አይዶን ነው ምንሽ አርሜኒ አብዛኛውን ጊዜ ጥቁር አንበሳ ብዙ ታካሚ ስላለው እና በኢትዮጵያም ትልቁ እሱ ብቻ ስለሆነ ኳሊቲ የወረደ ይመስላቸዋል። ግን እውነት ለመናገር ትክክለኛው ይሄ ኮምፕሬሄንሲቭ ኬር ያለው እዛ ነው። ባህሉ ምንድነው መሰለሽ አሁን አዲስ አበባ ዩኒቨርሲቲ ባህል ነው። አንዳንድ ጊዜ ህክምና በነገራችን ላይ ባህል ነው። በቃ ሰዎች ጽዳቶቹ ራሱ ዋት ኢዝ ኔክስት ያውቁታል። they are the best people by the way ነርሶቹ ስትሄጂ because ብዙ ዓመት የተቀመጠ ባህል አለ፣ ካልቸር አለ። አይ ነው ምንሽ ግፊያው አለ፣ ትርምሱ አለ፣ ጽዳት ብዙ ሊጎለው ይችላል ምናምን ነገር እና ያለው ይሄ ሪል ህክምና ግን በጣም ወንደርፉል በቃ እና ሰዎችን እንዴት ማከም እንዳለብሽ እንዴት ፍሎውን በቃ ገብቶሻል አይደል? ይሄ ያለውን ይሄ ሜዲሲን ምልሽ ከውትድርና ዓለም ጋር የሚሄድ ነገር እኮ ነው። ይሄ ሲኒየር ቱ ጁኒየር በተለይ ደግሞ የአዲስ አበባ ዩኒቨርሲቲ ጋር ምልሽ አሁን ሌላ ቦታ እኮ የምንሰማቸው ሩመሮች አሉ። ሌላ ዩኒቨርሲቲ ተማሪዎች አቢዩዝድ ይሆናሉ። አዲስ አበባ ዩኒቨርሲቲ በጣም ሪስፔክት አለው። ተማሪዎች በጣም በፍቅር ነው መምህሮች የሚያስተምሯቸው ብዬ አስባለሁ። ምልሽ አንዳንድ ሰዎች በመሀል ሊኖሩ ይችላሉ ችግር ያለባቸው ምልሽ የሚቆጡ በቁጣ ትምህርት ካልሆነ ብለው የሚያስቡ ሊኖሩ ይችላሉ። ግን ጆሪቲዎቹ በጣም የሚገርሙ ናቸው። በጣም የሚያስደምም እንትን ያላቸው ሰዎች ናቸው እና የዛ ደግሞ እዛም ቀርቼ እነሱ ደግሞ እንትን ኮሊክ በመሆኔ በጣም አምፕራውድ በጣም ክብር ይሰማኛል እውነት ለመናገር እና በዚህ አጋጣሚ ላመሰግናቸው እወዳለሁ። ምልሽ የእነሱን ኢምፓክት ነው አብዛኛው ነገር። አብዛኛውን ጊዜ ጥቁር አንበሳ ገብቶ ተምሮ የወጣ ሰው መናገር የማይችለው ግን
በጣም ከልባቸው ፍቅር አለ እና እዛው ሆስፒታል ውስጥ የሆነ ቢልድ የተደረገ ባህልና አናኖር ካልቸር አለ እና በጣም ደስ ይላል። ከዛ ወደ የማይታወው ኢንተርንሽፕ ደረሰ። ለሁላችንም ከባድ ጊዜ የምታስታውሽው ኳሊ ተረብል አይደለ? ኳሊ ያው ምንሽ የመጨረሻዋ ማጠናቀቂያ ስለነበረች እንዳልኩሽ እኔ ብዙ ጊዜ ኤግዛሞችን በጣም አነባለሁ ቀድሜ ምንሽ እኔ ግቢ ማነው እንትን ትምህርት ብቻ ሳይሆን በግቢ ጉባኤ ውስጥ አስተባባሪ ሆኜ አለቃ ሆኜ ሊቀመንበር ሆኜ ምናምን ያሳለፍኩት ግቢ ጉባኤ ላይ እና ስለዚህ 2 ስራዎች ነበር የምሰራው። 2 ደብተር ነው ይዤ የምገባው ላይብራሪ ሲገባ። የዓለማዊ ትምህርት ይዤ እሄዳለሁ፣ የመንፈሳዊ ደግሞ ይዤ እሄዳለሁ። ዓላማዬ ምንድነው? አነብና በጣም ሲደክመኝ ሪፍሬሽ የማደርገው በመውጣት ሳይሆን እዛው ሆኜ የግቢ ጉባኤ ስራ እሰራለሁ፣ የቤተክርስቲያን ስራ ማለት ነው። እና ያንን መስራት ሲጀምር ያ ድካሜ ሙሉ በሙሉ ይጠፋል። ከዛ መልሼ ወደዛው ገባለሁ እና በጣም ማለት ልክ ፈተናዎች በሚያመጡብኝ ነገር አልደናገርም። ማጥናት ያለብኝ ነገር አደርጋለሁ። ሁሌ ሳልጨርስ መግባት አልፈልግም። ስለዚህ ያው ብዙ ነገሮች እንዳልኩሽ ይሄ እንደ ወጣት ይሄ ሙቪው ምኑ አሁን ብዙ ሰው የሚያሳስተው እሱ ነው። ትምህርት ቤት ላይ በተለይ ብዙ ልጆች ምንሽ መዝናናት ያበዛሉ ምናምን። እኔ ዛሬ ፈተና ካለቀ ለምሳሌ በሚቀጥለው ቀን ሳምንት ምናምን ፖስት የሚባል ነገር አለ ታስታውሻለሽ? እና እኔ የኔ ፖስት የለኝም። አንድ ቀን ብቻ ይዛለስ ብቻ አርፋለሁ። ከሚቀጥለው ቀን ጀምሮ ሰው ሁሉ ሲወጣ እኔ ላይብራሪ ሁለቱንም ስራ ይዤ እሰራለሁ። እና በሚገርምሽ ሁኔታ አንድ ቀን ሳልጨርስ ተፈትኜ አላውቅም። አሁን ብዙ ሰው ሜዲሲን ስፐልክ ያለ ሳይጨርስ ሁሌ ሳይጨርስ ነው የሚገባው። እኔ ጨርሳለሁ፣ ሳልጨርስ ገብቼ አላውቅም። እና ከዛ ኳሊም ቆንጆ ሆነ። ያው ኢንተርንሺፕ ጆይን አደረግን። ኢንተርንሺፕ በጣም ምልሽ ያው አስፓየር ማደርገው ሐኪም መሆን ክብር ያለው ምልሽ እንደ ሕክምና በጣም ፕሬስቲጂየስ የሆነ ጆብ የለም። በጣም የሚገርም ነው። በቃ ማለት የሰው ልጅ ክርስቶስ ምልሽ ፈጣሪ በአምሳሉ የሰራውን የሰው ልጅ ማከም ማለት ክብር ነው በጣም። እና ምልሽ በዛ መልክ ነው የማየውና ኤግዛሙን ሳይሆን የማየው እኔ አውትካሙን ነው። በቃ አውል ቢ ዶክተር ገብተሻል አለ በቃ ማለት ሐኪም ልሆን ነው እንጂ ዛሬ ላይ ያለው ኤግዛም ኢትስ አ ሮድ ኢትስ አ ዌይ ቱ ጎ ገብተሻል። አሁን ብዙ ሰው የምንጨነቀው መቼ መሰለሽ? ስለ ፈተናው እንጨነቃለን። እኔ ሐኪም ለመሆን መጥቼ ስለ ፈተና መጨነቅ የለብኝም። which means like ከዚህ ለምሳሌ ጥቁር አንበሳ ከዚህ ሊሄድ ብዬ ባስብ መንገዱ ክራውድድ ነው አፔንዲክስ ዳውን አለው ብዬ የማስብ ከሆነ ችግር አለ ማለት ነው። I have to see the front እና ያንን ሁሉ ጊዜ ስለማስብ በጣም አጠናለሁ፣ ፈተና ገባለሁ። በቃ የመጣውን ውጤትም አክሰፕት አደርጋለሁ። በቃ ምንሽ ራሴን ብሌም አላደርግም። በቃ ነገሮች በራሳችን ማለት ኢትስ ትምህርት ገብተሻል አዘ ኤንድ ኦፍ ዘ ዴይ። ብዙዎቻችን ግን የሚያናውጠን እንትኑ ላይክ ከጭንቅላታችን በላይ ስናስብ ማድረግ ያለብን ነገር ማድረግ ሳንችል ስንቀር ይመስለኛልና ስለዚህ በጣም ይዘጋጃለሁ። ከዛ በኋላ እንትን ይላሉና ከዛ ኢንተርንሺፕ it was very lovely time ምንሽ በጣም ምንሽ ላይክ ብዙ ቦታ ብዙ ሰዎች ይጨነቃሉ። እኔ እንዳልኩሽ ነው ላይክ በጣም ለመስራት እሞክራለሁ። በቃ እንትን ነኝና ቦልድ ነኝ። የምደብቀው አሁን አንዳንድ ጊዜ ኢንተርን ሆኖ እኮ ሰው ይውጣል ኬዝ ምናምን አይደል? እንደዚህ ምንሽ የሆነ 2-3 ጊዜ ልጽፍ ትችያለሽ። እኔ ቦልድ ነኝ። በቃ ያለውን ነገር እጽፋለሁ፣ ያለውን ነገር ለማስረዳት እሞክራለሁ። እና አንድ ቀን ማስታውሰው ሰርጂካል ዲፓርትመንት ኢንተርን ሆኜ የሆነ ፔሸንት መጣ። ፎርቹኔትሊ የማውቀው ነው፣ ከኔ አካባቢ የመጡ ሰዎች ናቸው። ሲመጡ አምቡላንስ ተገለበጠና ልጁ አራይቭ አደረገ ኢመርጀንሲ። ከዛ he has ሄሞቶራክስ እና he is not breathing። ሌላው ፔሸንት 2-3 ነው የመጡት። አንደኛው just immediately died in front። ሁለተኛው like he was gasping። so ዲያግኖስ አደረግ እንደዛ ነውና ኢንተርን is not allowed just to ማስገባት ነው። ጥቁር አንበሳ ሄራርኪ አለ። እኔ immediately አስገባውለት ማለት ነው። እና ከዛ he survived። እና ሬዚደንቱ መጣና አበደ። በቃ እንዴት አንተ ኮንሰልት ሳታረገኝ እንዴት ሳትነግረኝ ምናምን። ከዛ ልጆቹ ከኔ ጋር ያሉት በቃ ጠዋት አስበላው። ይሄ ልጅ በቃ አስበላው አይደለም የሚባለው ሞርኒንግ ላይ ያስባረረዋል ምናምን ተብዬ በቃ ጨነቀኝ። ገባሽ? በቃ ይሄ ሰውዬ ዛሬ በቃ እንትን ሊያስብለኝ ነው ነገር ነው። ምንድን ነበረ ሄራርኪው?
እሱም መጥራት አለብኝ። እሱ መጥቶ ምናምን በዛን ሰዓት ሊሞት ይችላል። እኔ ያኛው ሰው እየሞተ እያየሁት ይህን ለምን ጠብቃለሁ? እና ጠዋት ሞርኒንግ አይደርስ የለ ደረሰና ገባል እና እኔ አውዝ ኖት ኮንሰልትድ ምናምን ማለት የሚባላል አሽቃባጭ አውዝ ኖት ኮንሰልትድ ዘ ኢንተርን ዲድ ቼስት ቲዩብ ኢንሰርሽን ምናምን ብሎ መናገር ጀመረ ማለት ነው። ከዛ ዶክተር አሁን ፕሮፌሰር ሆኗል ፕሮፌሰር አበበ እና ዛትስ ዋይ ማለት እኛ እኮ እንዲሆኑ የምንፈልገው ልጆቻችን እንደዛ ነው ሲል ማለት ነው ኤቭሪባዲ ጭንቆት ነበር እንዴ በቃ ማለት ከአሁን እኮ በቃ እንዴት ኮንሰልት ሳታደርግ ምናምን ሊባል ነው ዘንድ ፔሸንት ኢዝ ፋይን ምናምን ሁሉ ነገር ነው በቃ ማለት እንዴ ልነግርሽ አልችልም በቃ ማለት የተነፈስኩት ትንፋሽ ማለት ነው። ኢንተርንሺፕ ያው አስቸጋሪ ነው። አንዳንድ ሬዚደንቶች በተለይ ያስበሉሻል በጣም አቀባብለው ነው የሚሰጡሽና እነሱ ናቸው የሚሰሙት እንደምታውቂው። ግን ኢሚዲየትሊ አውትካሙም ጥሩ ስለነበረ እንትን ተባለ። ያው ኢንተርንሺፕ was great እና the whole እንትኔ በሁሉ ዲፓርትመንት በጣም ተወድጄ የተሰጠው ያስወጡኝ። አይ ቲንክ ያንተ ከጉብዝና ውጪ ታካሚዎችን እንደ ሰው አይተህ ማከመህ ነው። አብዛኛው ጊዜ ተማሪ ስንሆን የምናስበው እንደ ኬዝ ነው የምናያቸው። ኬዙ ማስተካከል ነው እንጂ ፔሸንቱ እንዴት ይሆናል ብለን ብዙ ጊዜ አናስብም። I focus on the patients። ለዛ በጣም የሚገርመው ከዛ ምርቃት ደረሰ። ምርቃት ደረሰ። እንግዲህ ሌላው ምልሽ እንዳልኩሽ ጥቁር አንበሳ በብዙ ባለውለታዬ ነውና ሐኪም አድርጎኛል። በእምነቴ ጥሩ ሰው እንደሆነ እንዳምን አድርጎኛል። ሶስተኛ ደግሞ ከምንም በላይ ትዳርም ያገኘሁት ከዛ ነው። እኔ 3ኛ ዓመት ሆኜ አሁን የትዳር ጓደኛዬ 1ኛ ዓመት የገባችው እኔ 3ኛ ዓመት ሆኜ ነው እና በቃ ግቢ ውስጥ አብረን እንማራለን ምን እንላለን። የግቢ ጉባኤ ተማሪ ስለነበረች እሷም ስለዚህ ጓደኝነት የጀመርኩት 3ኛ ዓመት ሆኜ ነውና በጣም በህይወቴ ቴሪፋይንግ ታይም እንዳውም ከትምህርቱ በላይ የሚጎዳኝ እሱ ነበር። እኔ እንዳልኩሽ የግቢ ጉባኤ መሪ ነኝ። ግቢ ጉባኤ ደግሞ የሚመራ ሰው በቃ ብዙ ሰው የሚያየው ፊዚዮሎጂካል ዲማንድ የሌለው መልአክ የሆነ ምናምን ነው የሚመስላቸውና ጓደኛ ሪሌሽንሺፕ የሴት ጓደኛ እንድትይዢ ሰው አይጠብቅምና ያ እንዳይታወቅብኝ ያላደረግነው ነገር የለም። በቃ የምትወጂውን ሰው እንዳታዩ ማድረግ ለሳምንት ለሁለት ሳምንት እንዳንተያይ እንበባላለን ታውቂያለሽ። እና ጓደኛዬ ከኔ ይልቅ የኔ ጓደኞች ነበሩ ጓደኞቿ የሚባሉት እነሱ በቃ ዘይት ስታርት ትሪት ገብተሻል አይደለ? ማለት ፍቅሯን ለመግለጽ መምጣት አይችልም። በቃ እንዳትመጪ ለአንድ ሳምንት ምናምን አላታለሁ ማለት ነው። ስልክ ምናምን አልነበር። ስልክ ምንሽ መጨረሻ ኢንተርንሺፕ ነው ስልክ የነበረን የዛን ጊዜ አልነበረም። እና it was very hard time እና እሱን ደብቆ ኢንተርንሺፕ ድረስ ማምጣት it was very tough። ከ3ኛ ዓመት እስከ ኢንተርንሺፕ ድረስ ሳይታወቅ ቆይቶ ኢንተርንሺፕ ላይ ነው ለመጀመሪያ ጊዜ ጓደኛ እሷ ናት ብዬ ለጓደኞች ያስተዋወቅኳቸው። እንዴት ነው የተዋወቃችሁት መጀመሪያ? እምልሽ ላይክ ብዙ እንግዲህ ምንድነው ትምህርት ቤት አብረን እንሄዳለን፣ ጎላ አብረን እንመላለሳለን እና ስሩ ታይም ኢቮልቭ አደረገና ያው ላይብረሪ አብሮ መቀመጥ አለ ምን አለ እና በዛ መካከል ነው ከሁለታችንም መጣና ዶክተር ሳባ ትባላለች። አሁን የዓይን ሰብ ስፔሻሊስት ናት። አሁን ወደ ልጆች ሁሉ አፈራ ምናምን እና ጥቁር አንበሳ ምንሽ ብዙ ነገር ነው። በጣም ደስ ይላል። ኖዞኮሚያል ነው የሚባለው አይደለ? ሌላ ቦታ ስለማታውቂ እዛው የምታገቢውም እዛው ነው ወይ ነርስ ወይ ሐኪም እዛው። አይ ደስ ይላል። ከትምህርት ጋር ግን አይከብድም ሪሌሽንሺፕ አብሮ? በጣም ታፍ ነበር። እሱ ነበር የሚጎዳኝ የነበረው። በጣም ከባዱ እሱ ነበር። ምክንያቱም እንዳልኩሽ ነው ላይክ መግለጽ አልችልም ነበር። አብረሽ መቀመጣችም እንደው ቢያንስ ከጓደኛሽ ጋር አብሮ መቀመጥ ጥሩ ነውና ምንድን ነበር ሜንታሊቲው መሰለሽ ሰዎችን ለመጠበቅ ነው ባይዘው እንደዚህ የምናደርግ የነበረው። ምክንያቱም ግቢ ጉባኤ እየመጡ እነዚህ ልጆች እንዴት ሴክሹዋል ኢንተረስት ይኖራቸዋል እንዳንባል ነው ያን የምናደርገው። ሌሎችን ልጆች መጠበቅ ነው አላማው። ገብተሻል አይደለና እውነት ለመናገርም ይጠራጠራሉ እንጂ ልጆች አያውቁትም ነበር። ስንወጣ በቃና የኛ ታላላቆች ምን ይሉ ነበረ? በተቻለ መጠን ሰዎች እንዳይሰናከሉ እንደዚህ ነገር እንዳታረጉ ብሎ ይመክሩን ነበርና ያንን ምክር በትክክል ጠብቄ ቆይቻለሁ። የግቢ ጉባኤ ኤክስፒሪየንስ እንዴት ነበረ? በጣም ትልቅ እንትን ነበረ ምልሽ ከምንም በላይ ላይክ አንዱ ምልሽ ለሰው ክብር እንድትሰጪ፣ ሰዎች እንድታከብሪ
ማህበረ ቅዱሳን በጣም ትልቅ ስራ ሰርቷል ብዬ አስባለሁ። በዛ አጋጣሚ እዛ ቦታ ላይ ሰዎችን እንደ ሰው እንድናምን በተለይ ሐኪም ስትሆኚ ኢትስ ኖት ላይክ ስጋዊ ሕክምና ብቻ አይደለም፣ መንፈሳዊ ሕክምና የሚያስፈልጋቸዋል ሰዎች ባይዘው አጽንኦት ስለማንሰጠው ነውና አንቺንም እግዚአብሔር እንዲረዳሽ በሽተኞችንም እግዚአብሔር ፈጣሪ እንዲረዳቸውና በዛ መልክ ይሄ ስብዕናን በመገንባት ላይ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ስብዕና ነው አሁን ከምንም በላይ ምንድነው መሰለሽ እኔ ከመጽሐፍ ቅዱስ ውስጥ አንድ በጣም አፕሪሺየት የማደርገው ስለ ሕክምና ይሄ ጓደኛዬ ማን ነው ብሎ ክርስቶስን ጠየቀውና አንዱ ሰው ምሳሌ ሰጠው። ምሳሌው ምንድን ነበረ መሰለሽ? አንድ መንገደኛ እየሄደ እያለ ሽፍቶች በጣም ደበደቡና ጥለውት ሄዱ፣ በህይወትና በሞት መካከል አድርገውና ከዛ በኋላ አንድ ሰው መጣና አልፎት ሄደ፣ ሁለተኛው መጣ አልፎት ሄደ፣ ሶስተኛው ግን አየውና አዘነለት ይላል። ሕክምና የሚጀምረው ሰውየውን አይተሽ ከማዘን ነው የሚጀምረው። የመጀመሪያ ምልሽ አይተሽው ስታዝኝለት ነገሮች ይቀየራሉ። እና ያለው ምንድነው? አየውና አዘነለት። ካዘነለት በኋላ ገብቶሻል የሚመጡት በጣም ጥሩ ነገሮች ናቸው። ምን አረ በወይን እንትን አጸዳው ቁስሉን፣ ቆስሎ ነበር፣ ቅባትም ነበረው፣ በዘይትም ቀባው። ከዛ በኋላ ወደ እንግዶች ማረፊያ ወሰደው። ከነሱ ሶስት ሰዎች ለዚህ ሰውዬ መልካም ያደረገለት ማን ነው ብሎ ይጠይቀዋል። ይሄ ሰውዬ ነው ደጉ ሰማርያን የሚባለው ማለት ነው። እና ሐኪም ስትሆኚ እንደዛ ነው በቃ ማለት ሰዎችን ከነምናቸው ከነቆሻሻቸው አንዳንድ ሰዎች አሁን ቆይ ይሸትሃል ይሉሻል። ኢሹድ ገብቶሻል። እሱ የጨነቀውን ሽታ አንቺ ማጥፋት የምችይበት ስኪል ተሰጥቶሻል። ያንን አፕሪሼት ማድረግ አለብሽ። መሰጠት ነው ሕክምና። በነገራችን ላይ የሰዎችን ማለት ተጨንቀው ነው አንቺ ጋር የሚመጡት አልቅሰው በቃ ይሄ ሰውዬ ካንሰር ነው ሊለኝ ነው ልሞት ነው እንደዚህ ሊሆን ነው ብሎ የመጣን ሰውዬ አንቺ ቶለሬት ማድረግ ኢትስ ኦኬ ዩ ዊል ቢ ፋይን ትድናለህ ስትይው ይቀየራል። ትናንትና አሁን አንድ ያጋጠመች ፔሸንት ነበረች። የሆነ ቦታ አዩኝ አለች። ትንሽ ነገር ነው ያላት እግሯ ላይ የተወሰነች እብጠት እና ኢሚዲየትሊ ሂጂና አነስቴዚያ ተመርመሪ ከዛ ነገ ኦፕሬሽን ትደረጊያለች ተባለ። ከዛ በቃ ደነገጠች ማለት ነው ልጅቱ። እንዴት ምናምን ብላ ስጠይቃቸው ካንሰርም ሊሆን ይችላል ምንም ሊሆን ይችላል ምናምን ነገር ኢዘዌይ ኦፍ። ከዛ ሌሊቱን ሲያቃዣት አድራ ሲያለቅሱ ዝሆል ፋሚሊ አድረው ነው ትናንትና የመጡት እኔ ጋር እና አየኋት ምናምን በቃ ኢንቨስቲጌሽን ያስፈልግሻል ምርመራ ምናምን ስላት ደነገጠች እንደገና ማለት ነው። ምክንያቱም እዛኛው ሆስፒታል ምን ብለዋታል? ኢሚዲየትሊ ካንሰር ሊሆን ይችላል ኦፕሬሽን ነው መግባት ያለብሽ አንተ ብላለች። አስቢው the way of understanding how to ምንሽ ሊሆን ይችላል ግን ሰዎችን የሚገላቸው ባይዘው ጭንቀቱ ነው። ከምንም በላይ በሽታው ሳይሆን ጭንቀት ይገላቸዋል። እና አሁን ካንሰር የለብኝም ምናምን አለችኝ። አይደለም ገና እኮ አላወቅኩትም እኔ ራሱ ይሄን ያህል ዓመት ተምሬያለሁ አላውቅም ገና ነው ገና ተመርመሪ ከሆነ ምንም ችግር የለም ከሆነ ምንም ችግር የለም አሁን ትጠይቀኛለች። ገብተሻል አይደል? እና so it is like the way of ምንሽ ሰዎችን መቀበል መቻል። የጨነቃቸውን ሰዎች እንዴት ነው መቀበል ያለብሽ? እንዴት ነው ትሪት ማድረግ ያለብሽ? እና ይሄ ስብዕና የሚባለው ነገር ሕክምና ጀስት ብቻ ሳይንስ ብቻ አይደለም። ጀስት you have to be ኮምፓሽኔት መሆን ያስፈልገናል ብዬ አስባለሁና ያንን አጣምረሽ ስትይጂ ያንን ደግሞ ላይክ ከእምነት ጋር አብሮ የሚመጣ ነገር ነው ብዬ አስባለሁ። በየትኛውም እምነት ዳዝንት ሚን ላይክ ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ስለሆንሽ አይደለም። ሁሉም እምነቶች ይሄን አድቮኬት ያደርጋሉ። ሁሉም ያለ ምንም አንድ ናቸው ባይዘው እና ያንን ይዘሽ ስትመጪ ለታካሚዎችሽ ጥሩ ትሆኛለሽ ብዬ አስባለሁ። በጣም ትክክል ነው። አሁንም ደግሞ ትሄዳለህ ወደ ጎላ ሚካኤል አልቀረህም እስከዛሬ ታስተምራለህ? እሄዳለሁ። አሁን ምንድነው መሰለሽ ላይክ ብዙ ወንድሞች አሉ ብዙ እህቶች አሉ ማለት የኛ ማስተማር ሊለውጣቸው የሚችሉ ነገሮች አንዳንድ ጊዜ ያንቺ ትንሽ ነገር ማድረግ ሌሎችን ሰዎች ይቀይራቸዋል። ሁሌ ያንን ነገር ማድረግ ያስፈልጋል ብዬ አስባለሁ። አንቺ የሚያስፈልገውን የሆነ ቦታ ላይ ትጠቅማለህ ተብለሽ እስከተጠራሽ ድረስ መናገር ማስተማር ያስፈልጋል ብዬ አስባለሁና እኛን